ሰላም እንዴት አላችሁልኝ? የዛሬ ኮርሳችን የሚሆነው ፋንዳሜንታል ፕሮግራሚንግ 1 የሚለው ይህ ኮርስ በማንኛውም ዩኒቨርሲቲ ተማሪዎች የፕሪ ኢንፎርማቲክስ ወይ ደግሞ ፕሪ ኢንጂነሪንግ ሲገቡ የሚወስዱት የመጀመሪያ የፕሮግራሚንግ ላንጉዌጅ ኢንትሮዳክሽን የሚሰጥ ኮርስ ነው። ስለዚህ የዛሬ ኮርሳችን ቻፕተር 1 ፋንዳሜንታል ኦፍ ፕሮግራሚንግ 1 የሚለው የምናየው ይሆናል። በፕሪ ኢንፎርማቲክስ የዚህ ቻፕተር ኮንተንቶቹ ምን ይመስላሉ የሚለው እናያለን። ይሄን ኮንተንቶቹ ምንድነው የሚለው ኤሌመንት ኦፍ የኮምፒውተር ሲስተም ነው የሚል አንድ ኮምፒውተር ሲስተም ምን ኤሌመንት ያካትታል የሚለው የምናየው ይሆናል። ሁለተኛው ይሄን ኮምፒውተር ሲስተም ኤሌመንቶችን ካወቅን በኋላ ኮምፒውተር ፕሮግራሚንግ ምን ማለት ነው የሚለው ቀለል ባለ ቋንቋ የምናየው ይሆናል። ይሄን ካየን በኋላ ታይፕ and usage of computer language ካየነ ኮምፒውተር ፕሮግራሚንግ ካየን በኋላ ቀጥላ የምናየው ኮምፒውተር ላንጉዌጅ ታይፖቹ አሁንም ኮምፒውተር ላንጉዌጅ ዩዜጁ ኮምፒውተር ላንጉዌጅ አጠቃቀማችንና የኮምፒውተር ላንጉዌጅ አይነቶቹ የምናየው ይሆናል። ሌላኛው ቀጥሎ የምናየው ፓራዳይም ፕሮግራሚንግ ፓራዳይም የሚል እናያለን። ይሄን ከጨረስን በኋላ ሲስተም ዲቨሎፕመንት ላይፍ ሳይክል የሚል አለ። ይሄም በዲቴል የምናየው ይሆናል። ሌላኛው አልጎሪዝም ዲቨሎፕመንት ኤንድ ሪፕሬዘንቴሽን የሚል አለ። አንድ ፕሮብለም ሶልቭ ስናደርግ ዲቨሎፕ የምናደርገው አልጎሪዝም ይኖርናል። የዚህ አልጎሪዝም ዲቨሎፕመንቱና ሪፕሬዘንቴሽኑ የምናየው ይሆናል። ወሳኝ የሆኑት ደግሞ ፍሎው ቻርት ኤንድ ሴዶ ኮድ የሚሉ በዚህ ቻፕተር መጨረሻ አካባቢ የምናያቸው ይሆናል። አሁን ወደ መጀመሪያ ኮንተንታችን ኤሌመንት ኦፍ ኮምፒውተር ሲስተም የሚለው ዲቴል እንድናይ ወደ ቀጣይ እንሂድ። አሁን መጀመሪያ የሚለው ምንድነው ዋት ኢዝ ኮምፒውተር ነው። ኮምፒውተር ምን ማለት ነው? ኮምፒውተር የሚለው ቃል ኮምፒውት ከሚል ወርድ የመጣ ነው። ትርጉሙ ምን ማለት ነው? ካልኩሌት እንደማለት ነው ይለናል። ኮምፒውተር is considered to be calculating device that can perform arithmetic operations at enormous speed በጣም በፍጥነት ልንቆጣጠረው በማንችል ፍጥነት የሰው ልጅ ሴንስ ሊያደርገው በማይችል ፍጥነት የሆኑ አርትሜቲክ ኦፕሬሽኖችን ፐርፎርም ማድረግ ኮምፒውተር ብለን ኮንሲደር ልናደርገው እንችላለን። ሌላኛው ኮምፒውተር ማለት ምን ማለት ነው ስንል ኮምፒውተር is an electronic device ነው። ኤሌክትሪካል ዲቫይስ ነው። ይህ ኤሌክትሪካል ዲቫይስ ደግሞ ምን ያደርጋል ነው የተለያዩ ኮማንዶችን ፐርፎርም ያደርጋል። አንደኛው ኮማንድ ምንድነው? ኢንፑት ዲፈረንት ኢንፑት ሜተድ ተጠቅሞ ኢንፑት ይቀበልልናል። አሁንም ይሄን ኢንፑት ከገባ በኋላ ኢንፑት መሆን አለበት፣ ፕሮሰስ መሆን አለበት። ያገባ ነው ኢንፑት ንጥረ ነገር ጥሬ ነገር ፕሮሰስድ ሆኖ ወደ ምንፈልገው አውትፑት መቀየር መቻል አለበት። ወደ ምንፈልገው አውትፑት እንዲቀየርልን ደግሞ ምን ያስፈልጋል? ፕሮሰስ ያስፈልጋል። በጣም ብዙ የሆኑ ፕሮሰሶች ካካሄደ በኋላ ይህ ኢንፑታችን ወደ ይሄዳል ወደ አውትፑት። ስለዚህ ኮምፒውተር ኤሌክትሮኒክስ ዲቫይስ ሆኖ እነዚህን ኮማንዶች ፐርፎርም ማድረግ የሚችል ነው እንላለን። ቤዚክ ኮማንድስ that a computer performs መሰረታዊ የሚባሉ ኮምፒውተራችን ፐርፎርም የሚያደርጋቸው ኮማንዶች ትዕዛዞች ኢንፑት ጌት ዴታ ነው። ስሩ ማይክሮፎን ሊሆን ይችላል፣ የድምጽ ዴታ ሊቀበል ይችላል። ስሩ ኪቦርድ ዴታ ሊቀበል ይችላል። በተለያየ መንገድ ዳታ ወደ ኮምፒውተራችን ኢንፑት የምናደርግበት ሜተዶች የተለያዩ አሉ። ኢንፑት ዲቫይስ የምንላቸው። ሌላኛው ፐርፎርም አርትሜቲክ ኤንድ ሎጂካል ኦፕሬሽን አርትሜቲክ የሆነ የማትሳዊ ስሌት የሆነ ኦፕሬሽን ይሰራል። አሁንም ሎጂካል ኦፕሬሽንም ይሰራል። አውትፑት ዲስፕሌይ ያደርጋል። አውትፑቱ ዲስፕሌይ ሪዛልት ለምሳሌ ይህ የምናየው ፓወርፖይንታችን ምንድነው? አውትፑት ነው። አውትፑቱ ስሩ ምንድነው? ስሩ ስክሪን ነው የምናየው ያለን። ሌላኛው ሊያደርግ የሚችለው ምንድነው? ዴታ ስቶር ያደርግልናል፣ ፋይል ስቶር ያደርግልናል ነው። መጀመሪያ ኮንተንት ኦፍ ኤሌመንት ኦፍ ኮምፒውተር ሲስተም ያልናቸው ምን ይሆናል? አሁን ኤሌመንት ኦፍ ኮምፒውተር ሲስተም በሁለት እንከፍላቸዋለን።
መሰረታዊ በሆነ በሁለት በትላልቅ ካታጎሪዎች እንከፍላቸዋለን። አንደኛው ሃርድዌር ነው የምንለው፣ ሁለተኛው የምንለው ደግሞ ሶፍትዌር ነው። ሃርድዌር የምንለው በእጃችን ልንዳስሰው የምንችል በአይናችን ልናየው የምንችል የኮምፒውተር ፓርት ሁሉ የኮምፒውተር ኤሌመንት ሁሉ እንለዋለን ሃርድዌር ኮምፒውተር ኤሌመንት እንለዋለን። በእጃችን የማንዳስሰው በአይናችን የማናየው ከሆነ ደግሞ ሶፍትዌር ኤሌመንት ኦፍ ኮምፒውተር ሲስተም እንለዋለን። አሁን ሃርድዌር is the physical piece of a computer can be touched and seen። በእጃችን ልንነካው የምንችል በማንኛውም ነገር ተች ልናደርገው የምንችልና በአይናችን ልናየው የምንችል ነገር ነው። ይሄ ሃርድዌር የምንለው ማለት ነው። ሃርድዌር ከሚባሉት ፓርቶች የተወሰኑትን ለማየት አንደኛ CPU ሴንትራል ፕሮሰሲንግ ዩኒት ሃርድዌር ፓርት ነው። የኮምፒውተር ፓርት ሆኖ እንደ ሃርድዌር ነው። ሜን ሚሞሪዎች ሃርድዌር ፓርት ናቸው። ራንደም አክሰስ ሚሞሪ ራም እና ሮም የሚባሉ ሁለቱ ምን ናቸው? ሃርድዌር ፓርት ናቸው። ኢንፑት ኤንድ አውትፑት ዲቫይስ ማውዛችን ኢንፑት ዲቫይስ ነው። ኪቦርዳችን ኢንፑት ዲቫይስ ነው። ስክሪናችን አውትፑት ዲቫይስ ነው። ይሄኛው እንደ ሃርድዌር ፓርት ኦፍ ኮምፒውተር እንቆጥረዋለን ማለት ነው። ሌላኛው ሰከንዳሪ ስቶሬጅ ነው። የተለያዩ መታያቸው እዚህ ጋር እንግዲህ እዚህ ጋር እንደምታያቸው እነዚህ የተለያዩ ፍላሾች አሉ፣ ዩኤስቢ ድራይቮች አሉ። እነዚህ ኢንፑት ለምሳሌ ማውዝ ይላል ኢንፑት ዲቫይስ ነው። ዩኤስቢ ሰከንዳሪ ስቶሬጅ ነው። ፍላሽ አውትፑት ዲቫይስ፣ ስክሪን እንደምታዩት ኪቦርድ ኢንፑት ዲቫይስ ነው። ይሄን እንደ ሃርድዌር ፓርት ኦፍ ኮምፒውተር ነው የምንቆጥረው ማለት ነው። ሌላኛው ኤሌመንት ኦፍ ኮምፒውተር ሲስተም ሶፍትዌር ነው። ሶፍትዌር ማለት ምን ማለት ነው ስንል ቀለል ባለ አማርኛ ስንገልጸው ኮምፒውተራችን የተለያዩ ስራዎች እንዲሰራ የሚያስችለን ትዕዛዝ ማለት ነው። እንግሊዘኛው ስናየው ሶፍትዌር is a set of instruction stored digitally within a computer's memory በኮምፒውተራችን ሚሞሪ ስቶር የሆነ ዲጂታል ኢንስትራክሽን ነው። which tells the computer system what to do። ይህ የሚነግረን ደግሞ ምንድነው? ኮምፒውተራችን የኮምፒውተር ሲስተማችን ምን መስራት እንዳለበት ኢንስትራክሽን ትራንስሚት የሚያደርግ ነው፣ ቴል የሚያደርግ ነው፣ የሚነግረው ነው፣ የሚያዘው ነው ማለት ነው። ሶፍትዌር ፓርት ካልነ ኤሌመንት ኦፍ ኮምፒውተር ሲስተም ኢንስትራክሽን ነው፣ ሴት ኦፍ ኢንስትራክሽን ነው። ስቶር ዲጂታሊ የሚቀመጠው ጀስት አሁን እንደዚህ እንደምናየው በቴክስት አይደለም የሚቀመጠው፣ ወደ ዲጂታል መቀየር መቻል አለበት። በዲጂታሊ በአንድ እና በዜሮ መካከል ስቶር ሆኖ ኮምፒውተራችን ላይ ኮምፒውተር ሲስተሙ ምን መስራት እንዳለበት ትዕዛዝ የሚሰጥ ነው። ሶፍትዌር is a collection of instruction that enables a user to interact with a computer። ሶፍትዌር ከሌለ እኛ ከዚህ ኮምፒውተር ጋር እንደዚህ ኢንተራክት ማድረግ አንችልም። ለምሳሌ እኛ የመጀመሪያው ኮምፒውተራችን ጋር ኢንተራክት እንድናደርግ የሚፈቅድልን ሶፍትዌር ምን እንለዋለን? ሲስተም ሶፍትዌር። ከሲስተም ሶፍትዌር ደግሞ ማን ነው? ኦፕሬቲንግ ሲስተም። ዊንዶው ይሄ ዊንዶዋችን ይሄ ኮምፒውተር ባይኖረው ከኛ ጋር እንደዚህ ኮሚኒኬት ማድረግ አይችልም። ይሄን ስክሪን ማሳየት አይችልም፣ ኢቭን መክፈትም አይችልም። ስለዚህ ኮምፒውተራችን ሶፍትዌር ማለት ነው ኮሌክሽን ኦፍ ኢንስትራክሽን ዛት ኢናብልስ ዩዘር ቱ ኢንተራክት ዊዝ ኤ ኮምፒውተር ነው። ከኮምፒውተራችን ጋር አስፈላጊውን ግንኙነት አስፈላጊውን ሪአክሽን እንድናደርግ የሚያስችለን ነው ማለት ነው። without software ይላል ኮምፒውተር would be። ስለዚህ ኮምፒውተራችን ሶፍትዌር ከሌለው ምንም ጥቅም የለውም ማለት ነው። ሶፍትዌር is a generic term ጀነራል የሆነ ተርም ነው for organized collection of computer data and instruction። አንድ የኮምፒውተራችን ዴታ እና ኢንስትራክሽን ስቶር ለማድረግ ኦርጋናይዝ ለማድረግ የሚያስችለን ጀነራል የሆነ ተርም ማን ነው? ሶፍትዌር ነው። ሶፍትዌር በሁለት ካታጎራይዝ ልናደርገው እንችላለን፣ እንከፋፍለው እንችላለን። አንደኛው ሲስተም ሶፍትዌር የሚባልና አፕሊኬሽን ሶፍትዌር ብለን ወደ ሁለት ልንከፍለው እንችላለን። ሲስተም ሶፍትዌር የሚባሉ አሁን እዚህ ጋር ስናያቸው
ሶፍትዌር ወደ ሁለት ተከፍሏል። መሰረታዊ ከዚህ በፊትም አብዛኛው ጊዜ ሁለት ላይ ተከፍሎ ነው የምናየው። ግን ሪል ስናየው ግን ሶፍትዌር ወደ ሶስት ይከፈላል። ለምሳሌ እዚህ ጋር የሌለ ዩቲሊቲ ሶፍትዌር የሚባል አለ። ዩቲሊቲ ሶፍትዌር የሚባለው ለምሳሌ አንቲቫይረስ ዩቲሊቲ ሶፍትዌር ነው። የተለያዩ ዊንዶው ዲፌንደር ዩቲሊቲ ሶፍትዌር ነው። ሲስተም ሶፍትዌር የምንላቸው አንድ ኤሌክትሮኒክስ ዲቫይስ መሰረታዊ የሆነውን ተግባር ፐርፎርም እንዲያደርግ ወክአፕ እንዲያደርግ እንዲነሳና ፕሮፐርሊ ስዊች ኦፍ እንዲያደርግ የሚያስችለን ሶፍትዌር ሲስተም ሶፍትዌር እንለዋለን። ከዚህ ሲስተም ሶፍትዌር በተጨማሪ የቀን ተቀን ስራችን ለማቃለል በማሰብ የምንጭናቸው የተለያዩ ሶፍትዌሮች አፕሊኬሽን ሶፍትዌሮች ይባላሉ። ለምሳሌ አዶቤ ፕሪሚየር ፕሮ አፕሊኬሽን ሶፍትዌር ነው። ይህ ለምሳሌ ቪዲዮ ኤዲት ለማድረግ ስንፈልግ ይሄን በመጠቀም ነው የምናደርገው። ሌላው ወርድ ፕሮሰስ፣ ይሄው የምታዩት ፓወርፖይንት ራሱ ማይክሮሶፍት ኦፊስ ነው። ይሄ ማይክሮሶፍት ኦፊስ ቀን ተቀን ስራችን ለማቃለል ስንል የተጠቀምነው ሶፍትዌር እንጂ ኮምፒውተራችን እንዲነሳ በመፈለግ የተጠቀምነው ሶፍትዌር አይደለም። ሲስተም ሶፍትዌር ኦፕሬቲንግ ሲስተም ሶፍትዌር ነው። ኮምፓይለር ሲስተም ሶፍትዌር ነው። ኢንተርፕሬተር ሲስተም ሶፍትዌር ነው። ሊንከር ሲስተም ሶፍትዌር ነው። ሎደር ኤንድ ዲቫይስ ድራይቨር፣ እነዚህ ሁሉ ሲስተም ሶፍትዌር ብለን እንገልጻቸዋለን ማለት ነው። አሁን ሲስተም ሶፍትዌር is responsible for controlling, integrating and managing individual hardware component of a computer system. እያንዳንዱ የኮምፒውተራችን ፓርት ሃርድዌር ፓርቱ ኮንትሮል መደረግ ያለበት በኦፕሬቲንግ ሲስተም ነው። ከሲስተም ሶፍትዌር ውስጥ ሆኖ ኦፕሬቲንግ ሲስተም ነው። ኢንቴግሬትን ማኔጅ መደረግ ያለበትም እንዲሁም በኦፕሬቲንግ ሲስተም ሶፍትዌር ነው ማለት ነው። The system program that loads first when you turn on your PC is called operating system. ቅድም እንዳልነው አንድ ኮምፒውተራችን ፕሮፐርሊ ወክ አፕ እንዲያደርግ የሚያስችለው ምንድነው? ኦፕሬቲንግ ሲስተም ነው ማለት ነው። then operating system monitors the overall activity of a computer and provides service. overall activity ሁሉም የኮምፒውተራችን አክቲቪቲ ምን ያደርጋል? ኮንትሮል ያደርጋል። በተጨማሪ አስፈላጊውን ሰርቪስ ፕሮቫይድ ያደርግለታል ኮምፒውተራችን ማለት ነው። some of the services are include operating system አንድ ኮርስ ነው። እዚህ ቀለል ብሎ አንድ ላይን ኦፍ ሴንተንስ ነው መጣ። ከፍ ስንል ደግሞ አንድ ኮርስ ነው መጣል። ኦፕሬቲንግ ሲስተም ውስጥ ሜሞሪ ማኔጅመንት አንድ ቻፕተር ነው። ኢንፑት አውትፑት ዲቫይስ ማኔጅመንት አንድ ቻፕተር ነው። ስቶሬጅ ማኔጅመንት አንድ ቻፕተር ነው። ግን እነዚህን ማኔጅ የምናደርገው በኦፕሬቲንግ ሲስተም ነው ማለት ነው። አሁን ወደ ሁለተኛው የሶፍትዌር ፓርት መጣን። ምንድነው የሚለው? አፕሊኬሽን ሶፍትዌር። ጀስት እንደምታያቸው እዚህ ጋር ወርድ ፕሮሰሰር አፕሊኬሽን ሶፍትዌር ነው። ስፕሬድሺት፣ ፐብሊሸር፣ ዳታቤዝ፣ ጌም ሶፍትዌር፣ እነዚህ የተለያዩ አፕሊኬሽን ሶፍትዌሮች ናቸው። ኢት ኢዝ ዲዛይን ይላል። ይሄ አፕሊኬሽን ሶፍትዌር የምንለው ዲዛይን የተደረገው ለምንድን ነው? አለው ዩዘር ኦፍ ኤ ሲስተም ኮምፕሊት ስፔሲፊክ ታስክ ኦር ሴት ኦፍ ታስክ። አንድ ስፔሲፊክ የሆነ ታስክን ኮምፕሊት ለማከናወን የምንጠቀመው ሶፍትዌር አፕሊኬሽን ሶፍትዌር ይባላል። ለምሳሌ ቪዲዮ ኤዲት ለማድረግ የምንጠቀመው አፕሊኬሽን ቪዲዮ ኤዲት እንግዲህ ስፔሲፊክ ታስክ ነው። አንድ አይነት ታስክ ነው፣ ስፔሲፊክ ናት። ምን ማድረግ ነው? ቪዲዮዋን ኤዲት ማድረግ ብቻ ነው። ዜን እቺን ቪዲዮ ኤዲት ለማድረግ የምንጠቀመው አፕሊኬሽን ሶፍትዌር ምን ይባላል? አዶቤ ፕሪሚየር ፕሮ። እቺን ታስክ ለመጠቀም እቺን ታስክ ፐርፎርም ለማድረግ የምንጠቀመው ሶፍትዌር አፕሊኬሽን ሶፍትዌር ይባላል ማለት ነው። አፕሊኬሽን ሶፍትዌር ሪፈርስ ቱ ፕሮግራም that enable the user to be productive when using a computer. ጀስት ኮምፒውተር ስንጠቀም ምን መሆን መቻል አለብን? ፕሮዳክቲቭ መሆን መቻል አለብን። አስፈላጊውን ስራ ብዙ ስራ መስራት መቻል አለብን። ኮምፒውተር ይዘን የተለያዩ ኤዲቲንጎች መስራት መቻል አለብን። ቴክስቶች መጻፍ፣ ኮዶች መጻፍ፣ ብዙ ነገር መጻፍ ያለብን። እነዚህም ብዙ ነገሮች ለመጻፍ ደግሞ የሚያስፈልገን ምንድነው? አፕሊኬሽን ሶፍትዌር ነው። አፕሊኬሽን ሶፍትዌር ካለን እነዚህን ማድረግ ያስችለናል ማለት ነው። they include programs such as web browsers. just web browser ምንድነው? አንድ አፕሊኬሽን ሶፍትዌር ነው። ኦፊስ ሶፍትዌር ፓወርፖይንትን፣ ወርድን፣ ፐብሊሸርም አንድ ላይ የያዘልን ማን ይባላል?
ኦፊስ ሶፍትዌር ይባላል። የተለያዩ ጌሞችም አሉ፣ አፕሊኬሽኖች ለዴስክቶፕም ለስልክም የሚሆኑ እነዚህ አፕሊኬሽን ሶፍትዌሮች ይባላሉ። ኦፕሬቲንግ ሲስተም ኢዝ ዘ ፕሮግራም ዛት ራንስ አፕሊኬሽን ፕሮግራም። ኦፕሬቲንግ ሲስተም የምንለው ደግሞ ፕሮግራም ነው። ምንድነው የሚያደርግልን? አፕሊኬሽን ሶፍትዌሮች አፕሊኬሽን ፕሮግራሞች ራን እንዲያደርጉ ያግዘናል ማለት ነው። አሁን እዚህ ጋር ስናየው አንድ የኮምፒውተር ፓርት አንድ ኮምፒውተር ስናይ ላየርድ የሆነ ቪው አለው። መጀመሪያ ላይ ምን አለ? አፕሊኬሽኖች አሉ። አፕሊኬሽን የቀን ተቀን ስራችን ቀለል ለማድረግ ፍሮም ቤዝ ስንመጣ መጀመሪያ የሚያስፈልጉ ምንድነው? ማሽን ዊዝ ኦል ኢትስ ሃርድዌር። ይህ ማሽናችን ከሁሉም ሃርድዌር ፓርቱ የመጀመሪያው ፓርት እሱ ነው የሚያስፈልገን። ይህ ማሽን ዊዝ ኦል ፓርት ካለን በኋላ ካሟላን በኋላ ወዴት እንሄዳለን? ወደ ሲስተም ሶፍትዌሩ። ሲስተም ሶፍትዌር በሁለት ይከፈላል ብለና አፕሊኬሽን ኤንድ ሲስተም ሶፍትዌር። አንድ ላይ ግን ሶፍትዌሩ ነው የሚያስፈልገን። ከታች ሃርድዌሩ ያስፈልገናል፣ ከላይ ምን ያስፈልገናል? ሶፍትዌር ያስፈልገናል። ከታች ሃርድዌር ፓርቱ ነው፣ ከላይ ደግሞ ሲስተም ሶፍትዌር ኤንድ ፕሮግራም አፕሊኬሽን ፕሮግራም ብለን ወደ ሁለት ከፍለን ቅድም እንዳየነው ላየርድ ሲሆን እንደዚህ ሶስቱም ላየር ይኖረዋል። ወደ ቀጣዩ ቶፒክ ስንመጣ ኮምፒውተር ፕሮግራም የሚለው ነው። ኮምፒውተር ፕሮግራም ማለት ሶርስ ኮድ ነው ይለናል። ኢንስትራክሽን ነው ቅድም እንዳልነው ዛት ቴልስ ዘ ኮምፒውተር ዋት ቱ ዱ። ኮምፒውተራችን ምን መስራት እንዳለበት የሚነግርልን የሚያዘው ኮምፒውተር ፕሮግራም ወይ ደግሞ ሶርስ ኮድ እንለዋለን ማለት ነው። ኦብጀክት ኮድ፣ ባይናሪ ኮድ ኤንድ ማሽን ኮድ ተመሳሳይ ናቸው። ኦብጀክት ኮድ፣ ባይናሪ ኮድ፣ ማሽን ኮድ is the same. The process of writing, testing, debugging, troubleshooting and maintaining the source code of a computer programs ይሄ የሚያደርግልን ምንድነው? ኮምፒውተር ፕሮግራም process of writing, testing, debugging, troubleshooting and maintaining a source code of a computer programs. ኮምፒውተር ፕሮግራም usually consists of two elements፣ ሁለት ነገሮች ይይዛል። አንደኛው ምንድነው? ዴታ ነው። ሁለተኛው ኮድ። አንድ ኮድ ኮምፒውተራችን ሰጠነው ማለት አንድ አክሽን አንድ ድርጊት እንዲፈጽም አዘዝ ነው ማለት ነው። ዳታ ማለት ደግሞ ካራክተሪስቲክስ ናቸው። ፕሮግራም ኮምፒውተር ዩዥዋሊ ኮንሲስት ሁለቱ የያዘ ማለት ነው። ኮምፒውተር ፕሮግራም ዩዥዋሊ ኮንሲስት ኦፍ ቱ ኤሌመንትስ። ኮምፒውተር ፕሮግራም ኢዝ ኦፍን ሪትን ባይ ፕሮፌሽናልስ ኖን አስ ኮምፒውተር ፕሮግራመርስ። የኮምፒውተር ፕሮግራም ሪት የሚደረገው የሚጻፈው ሴት የሚደረገው በታዋቂ ፕሮፌሽናል። እነዚህ ፕሮፌሽናል ደግሞ ምን በመባል ይታወቃል? ኮምፒውተር ፕሮግራመር ወይ ደግሞ ሲምፕሊ ፕሮግራመርስ በማለት እንጠራቸዋለን። ማንኛውም የኮምፒውተር ፕሮግራም ማንኛውም የኮምፒውተር ኢንስትራክሽን የሚጻፈውና ሴት የሚቀመጠው ነውን የሆኑ ፕሮፌሽናሎች ኮምፒውተር ፕሮግራመሮች ነው የሚጻፍ ማለት ነው። ሶርስ ኮድ ኢዝ ሪትን ኢን ዋን ኦፍ ፕሮግራሚንግ። በጣም የተለያየ ዲፈረንት የተለያዩ ብዙ የሆኑ የተለያዩ ፕሮግራሚንግ ላንጉጆች አሉ። ከነዚህ የተለያዩ ፕሮግራሚንግ ላንጉጅ ኮምፒውተር ኮድ ወይ ደግሞ ሶርስ ኮድ በአንዳቸው ሊጻፍ ይችላል ነው የሚለው። ፕሮግራሚንግ ላንጉጅ A programming language is an artificial language። የሰው ቋንቋ አይደለም። እንደዚህ ቴክስት just አሁን in text programming language is something እያለ የምናነበው ቴክስት human language ነው። programming language ግን artificial language ነው። that can be easier to control the behavior of a machine, particularly a computer። የአንድ ኮምፒውተር ቢሄቨር የአንድ ኮምፒውተር ባህሪ ወይ ደግሞ የአንድ ማሽን ባህሪ ኮንትሮል ለማድረግ የሚያስችል አርቲፊሻል የሆነ ቋንቋ ማን ይባላል? ፕሮግራሚንግ ላንጉጅ ይባላል ማለት ነው። ኮንሲስት ኦፍ ወርድስ ሲምቦልስ ኤንድ ሩልስ ኦፍ ራይቲንግ ፕሮግራም። አንድ ፕሮግራም ሲጻፍ ወርዶች ያካትታል፣ የተለያዩ ሲምቦሎች ያካትታል፣ ምልክቶች፣ የተለያዩ ህጎች ያካትታል። ምን ለማድረግ? አንድ ፕሮግራም ለመጻፍ ማለት ነው። አንድ ፕሮግራም ለመጻፍ ምን ያስፈልጋሉ? ወርድ ያስፈልጋል፣ ቃል ያስፈልጋል፣ ወካዮች ወይ ደግሞ ሲምቦሎች ያስፈልጋሉ፣ ህግም ያስፈልጋል ማለት ነው። ፕሮግራሚንግ ላንጉጅ ላይክ ሁማን ላንጉጅስ are defined through the use of syntactic and semantic rules። ልክ እንደ ሰው ልጅ ቋንቋ ፕሮግራሚንግ ላንጉጅ ያጻጻፍና የትርጉም ህግ አለ። የሚጻፈው በምንድነው? ህግ አለው። የሚተረጎመው የራሱ የሆነ ትርጉም አለው። to determine structure and meaning respectively። ሲንታክቲክ ካለ ሲንታክስ ካለ ሲንታክሱ ስትራክቸሩ ዲፋይን የምናደርግበት ወይ ደግሞ ዲተርማይን የሚደረግበት ሲንታክሱ ነው። ሚኒንጉ ደግሞ ዲተርማይን የሚደረግበት ደግሞ በምንድነው? በሴማንቲክ ሩሉ ነው ማለት ነው። ስለዚህ
ኮምፒውተር ፕሮግራም ወይም ፕሮግራሚንግ ላንጉዌጅ ሲንታክስ ኤንድ ሴማንቲክ ሩሉ በትክክል ከተጻፈ በትክክል ስትራክቸርድ የሆነና በትክክል ሚኒንግ ያለው ትርጉም ያለው ላንጉዌጅ ይሰጠናል ማለት ነው። a set of rules and symbols used to construct a computer program set of rules and symbols የተለያዩ ሴት የሆኑ ህጎች የተቀመጡ ህጎችና ምልክቶች ምን ለማድረግ ይጠቅሙናል? ኮምፒውተር ፕሮግራምን ኮንስትራክት ለማድረግ ይጠቅሙናል ማለት ነው። language used to interact with a computer ቋንቋ ምንድነው? ኮምፒውተራችን ጋር ኢንተራክት እንድንግባባ እኛ ምንነካው ኪቦርዳችን ላይ የተለያየ ሌተር ስንነካ ኮምፒውተራችን ጋር ኮሚኒኬት ማድረግ የሚያስችለን ምንድነው? ፕሮግራሚንግ ላንጉዌጅ ነው። ይህ ኤፍ የሚለው ከ የሚለው 0 የሚለው የተለያየ ኪቦርዳችን የምናያቸው ሲምቦሎች ምን በመጠቀም ነው እሱ የሚረዳቸው? በአንድ እና በዜሮ መካከል በባይናሪ ቁጥሮች በመቀየር ይረዳቸዋል ማለት ነው። ሲንታክስ ስፔሲፋይስ legal instructions ምን ያደርጋል? ስፔሲፋይ ያደርጋል the rules that control the structure of a symbols structure punctuation and words of programming language ምን አይነት ቃላት መጠቀም አለበትና ምን አይነት ሲምቦልስ እና ነው punctuation መጠቀም አለበት የሚለው ሲንታክቲካሊ ያለው ከዚህ ላይ እዚህ ጋር ሲንታክሱ ነው። ሴማንቲኩ ደግሞ meaning of a language ነው። የተጠቀምነው ላንጉዌጅ ትርጉሙ ምን ያደርግልናል? ስፔሲፋይ ያደርግልናል። ቴንክ ዩ ቪዲዮውን እስከዚህ ስላያችሁት በጣም ነው አመሰግናለሁ። reason to study programming የሚለው በቀጣይ ቪዲዮ የምናየው ይሆናል። አመሰግናለሁ።